የተወደዳችሁ የእግዚአብሔር ቅዱሳን ሳምንቱን በክርስቲያን መንደር ዘማሪ ታሪኩ ይርጋ ባደረበት ህመም ምክንያት በህንድ ሀገር በህክምና ሲረዳ ቆይቶ ግንቦት 23 ወደ አገለገለው ጌታ ሄዷል። ኮልፌ መካነ ኢየሱስም የተሰማትን ሐዘን እየገለጸች ለቤተሰብ ለወዳጅ ዘመዶቹ ከመንፈስ ቅዱስ ዘንድ መጽናናትን ተመኝታለች። እኔ ስልጡን ዜጋ ነኝ፣ ባልመረጥኩት መንግስት መመራት ስለማልፈልግ የሀገሬን መጽ እድል በበለጸገ መንገድ ያስኬድልኛል፣ የህዝቦቿንም ጥያቄ እየመለሰ ይመራኛል ያልኩትን ፓርቲ መርጫለሁ። ይህንን የተናገረው እንዳልካቸው ሲሆን ብዙ ሰዎችም በዚህ ጉዳይ ላይ እየተነጋገሩበት እንዲሁም ሐሳብና አስተያየቶቻቸውን በሐሳብ መስጫ ሳጥን ስር እያሰፈሩለት ይገኛል። ሌላኛው መረጃችን ደግሞ ዳንኤል ጌታቸው በለንደን ስለተደረገበት እገታ ምላሽን ሰጥቷል። በእንግሊዝ ሀገር የተደረገብኝ እዚህ ያለውን በነፃነት የመናገር መብታቸውን ተጠቅመው ከብልጽግና ጋር ትስስር በሚልም ለተነሳው ስሜ ዙሪያም አነጋግረውኝ ነበር። ሊሰሙኝም የፈቀዱትን መልስ ሰጥቻቸዋለሁ። በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁም የደወላችሁልኝ ወንድሞቼ እህቶቼ፣ እኔ በጣም ደህና ነኝ። የተለቀቀውንም በተመለከተ በኢትዮ ፎረም ሚዲያ ላይ እኔን በማይመጥን መሬት ወስዷል፣ ከብልጽግና ጋር እየሰራ ነው፣ አማራንም እያስወገደ ነው በሚል የተነገረብኝ ዘገባ ወሬ ተከትሎም የተደረገውንም እገታ ነው ሲልም ገልጿል። አሁን ላይ ግንም ተለቆ በሰላም በጥሩ ሁኔታ ላይ እንደሚገኝ ገልጿል። የተነሳበትንም በተመለከተ ተጨባጭ ማስረጃ የሌለው ከእውነት የራቀ ሲሆን ከመንግስት ማንኛውንም መሬት በቡልጋሪያም አካባቢ ችሮትም አልተደረገልኝም፣ የገንዘብ ድጎማም ተደርጎልኝ አያውቅም። ምንም ከመንግስት ሆኖልኝ የተደረገልኝም ያደረኩትም ነገር የለም። በእኔ በኩል ኢትዮ ፎረም በሚባል ስለ እኔ የተዘገበው ዜና የተሳሳተ፣ እኔ የተጠራሁበትም የእግዚአብሔር መንግስት ህዝብንም እንዳገለግል ዘንድ ነው ሲል አስረድቷል። ያስረዳውንም ቪዲዮ ይዘንላችኋል። ቪዲዮንም ተከታተሉት እያልን ከቪዲዮ በኋላም እኛ የምንሰጣችሁ አስተያየት አለ፣ እንመለስ። የተወደዳችሁ የእግዚአብሔር ቅዱሳን እንዲሁም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። በሶሻል ሚዲያ ላይ ከሀገር እንግሊዝ የተለቀቀው እንዲሁም ከተለያዩ ዓለማት ይህንን መልእክት ለተንሸራሸረው ጉዳይ መልስ ለመስጠት ቀለል ያለ ያልተጨናነቀ ነገር ላወራችሁ ፈልጌ፣ እንዲሁም በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁ ለደወላችሁልኝ ወንድሞችና እህቶች እኔ ሰላም ነኝ፣ ደህና ነኝ። የተለቀቀው መልእክት ቤዝዶን ወይም በኢትዮ ፎረም በተሳሳተ እኔም በማይመለከተኝ ጉዳይ ተለቆ ነበር፣ ወይም ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔም በተመለከተ ነበር። እንግዲህ ቪዲዮውን እንደተከታተላችሁት ነበረ። ያላችሁን ሐሳብና አስተያየቶች በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንዲሁም ደግሞ ለብዙ ሰዎች ቪዲዮ እንዲደርስ ላይክ እና ሼር ማድረጋችሁ እንዳይዘነጋ እንላለን። ለኢሳኮር ቲዩብ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤቱ ይቀላቀሉት እንላለን። እንዲሁም ደግሞ አዳዲስ መረጃዎች በመጡ ጊዜ እኛም በፍጥነት እንድናደርሳችሁ የደውል ምልክቷን መጫን እንዳይዘነጉ እንላለን። በዛሬው ቪዲዮአችን ላይ ሐሳብና አስተያየቶቻችሁን በሙሉ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን ተከታትለን ማስተካከል ያለብንን የምናስተካክልበት እንዲሁም ደግሞ የምንቀጥልበትንም ይዘት የምናስተካክልበት ይሆናል። አሁን ግን ሰብስክራይብ ማድረጋችሁን እንዳዘነጉ እያልን እኛ ኮዲውን ለመሰናበት እንገደዳለን። ቸር ሰንብቱ።